ቴስቱን ጥሩ ያደርገዋል ብዬ አስባለሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ በጣም አክቲቭ ነበርኩኝ። ከልጆቼ ጋር በጣም አክቲቭ ሆኜ ስደንስ ነበረ፣ ስጨፍር ነበረ። በቃ አልተቻልኩ ነበረ ዛሬ እና አሁን መሽቷል። አሁን 8 o'clock ፓስ ነው ፒኤም በኢማራት አቆጣጠር። ምን ልብላ ብዬ አሰብኩኝ። ዲነር ማለት ነው። ራበኝ በጣም አክቲቭ ስለነበርኩኝ። ከዛ ምን መጣልኝ መሰላችሁ? አጥሚት ጠጪ የሚል መንፈስ መጣ። ኧረ እባክህ እንዴት ሆኖ እኔ እኮ አጥሚት የለኝም የአጥሚት እህል የለኝም አልኩኝ። ከዛ በቃ መጠጣት አለብሽ አጥሚት እና አጥሚት እንዲያርገ የምጠጣው ኬት መጥቶ ነው አጥሚት የምጠጣው? እንዴትስ ሊያምረኝ ቻለ? ከዛም በኋላ ሳስብ ሳንሰላስል ሳወጣ ሳወርድ ምን ሀሳብ መጣልኝ? ዱቄት አለ ፎር ኦል ፐርፐስ የሚል የምንድነው የስንዴ ዱቄት አለ። እሱን በጥብጬ ለማመስም አስቤ ነበረ። ግን ለምንድን ነው የሚታመሰው ብዬ ሳስበው መልስ አላገኘሁኝ። ምክንያቱም አምሽው ማንተክትኬው ፕሮቲን አጥቼ ነው የምጠጣው። እንደዚሁ ተክተክ አርጌ ስኳር አርጌ በማር ይሻላል። በስኳር ማር ደግሞ ከሆነ በደንብ ቀዝቅዞ ነው መግባት ያለበት። ስለዚህ በስኳር ከጠጣሁም ትኩስ ነው መጠጣት ያለብኝ አርጌ እስቲ ልሞክረው። የታሰበ ነገር ሌሊቱን ሙሉ እንቅልፍ ይነሳኛልና እስቲ 1-2 ኩባያ የሚሆን እንሞክር አብረን ማለት ነው። ምን ይላል የሚለውንም አሳውቃችኋለሁ። ሌትስ ጎ። ሰብስክራይብ ማድረግ ነው። ውሃ አዘጋጀሁኝ። በዚህ 2 ከግማሽ የሚሆን ድስት ውስጥ አደረኩኝ። ይሄንን ደግሞ ዱቄቱን በጥብጬ ነው ማድረግበት እንዳይጓጉልብኝ ማለት ነው። ይሄንን አሁን ልጣደው ሰዓት ላይ ትንሽ ጨው አረግበታለሁ። ትንሽዬ ምን ሀሳብ መጣልኝ? ትንሽ ተክተክ ሲል ይሄንን ሲነመን ለምን አላረግበትም? ቅርንፉድ አዲስ ቴስት ማለት ነው። እስቲ ነግራቸዋለሁ ምን እንደሚል። ሙቅ በሲኒመን አሁን እዚች ጋር 1 2 3 የሾርባ ማንኪያ ይበቃኛል ብዬ አስባለሁ። ዱቄት ማለት ነው። ኦኬ ውሃ እንጨምራለን። ኦኬ ያለ የፈላ ውሃ ውስጥ ካደረኩኝ ሊጓግልብኝ ይችላል። ስለዚህ በቀዝቃዛ ውሃ በጥብጬ ነው ማስገባው። በቀዝቃዛ ሲሆን በቃ ወዲያው ነው ፍርስ የሚለው። ይኸውላችሁ በቃ አሁን ውሃው ሲፍለቀለቅ ማስገባት ማለት ነው። ኦኬ አሁን ውሃው ፍልቷል፣ እጨምራለሁ። ሲንተከተክ ይወፍራል ብዬ አስባለሁ። ያው የመወፈር ባህሪ ስላለው ነው ዱቄት ማለት ነው። እሳቱን ቀንሼ በጣም ወፍራም አልፈልግም፣ በጣም ውሃም ይሆን አልፈልግም። መካከለኛ እየወፈረ ነው፣ ምንም አይልም፣ እየወፈረ ነው። ሲኒመኑን ጨምር፣ ትንሽ ከለሩንም ቀየር ቢያደርግልን። አይ ሆፕ ቴስቱን ጥሩ ያደርገዋል ብዬ አስባለሁ።
በጣም የሚገርማችሁ ነገር ይሄንን ነገር አያችሁ አይደል? እኔ ኖርማሊ የምጠቀምበት ለቀዝቃዛ ነገሮች ነው። ላይክ ዋፍል ፓንኬክ እና ሰራ የምጠቀምበት ነው። እና አሁን ለትኩሱ ተጠቀምኩበት። በጣም የሚገርማችሁ ሙቁን እየሰራሁኝ ይሄ ውስጡ ያለው ተነቅሎ ወጣ። ኦኬ ተነቅሎ ሲወጣ በሆነ በማስትሽ ነገር ነው ውስጡን ያጣበቁት ማለት ነው። ጀስት ኖርማል ማስትሽ ምን ያህል ዴንጀርስ እንደሆነ ማለት ነው። በቃ ሚክስ የሚያደርግላችሁ እስከዚህ ራሱ መሆን የለበትም። ሚክስ ስታደርጉ እስከዚህ ድረስ መድረስ የለበትም። ላይክ እዚች ጫፏ ላይ በቀዝቃዛ ራሱ ይሆን ማለት ነው ወደ ውስጥ እንዳይገባ እንደዚህ ብቻ አድርጋችሁ። አሁን ምንድነው ያደረኩት? ምሰራውን ሙቅ ወራጥሚት እንደገና አዲስ እየሰራው ነው። ይሄ ተነቅሎ ውስጥ ስለገባብኝ ብቻ ማለት ነው ፎር ሴፍቲ። ምክንያቱም ፕላስቲክ ስለሆነ ማለት ነው። ገባችሁ? እና ይሄንን ለምትጠቀሙ ሰዎች ለሙቅ እንዳትጠቀሙበት። አሜት ላይ ኩክድ ሂት ላለው ነገር እንዳትጠቀሙበት። አያችሁት? እንዳትጠቀሙበት። ትዝ ይለኛል ግን ከዚህም በፊት የሆነ እንትን ነበረኝ ሲልቨር ምንድነው ያ በሲልቨር የተሰራ ማለት ነው። ግን እንደዚህ አሁን የሙቅም ስለማልሰራ አይ ዶንት ሪሜምበር ለሆት ነገር መጠቀሜን እና ገረመኝ በጣም። ይውት ቴክ ኬር አድርጉ። ባይ ዘ ዌይ በተለያየ ነገር ገበያ ላይ ዲስትራክት ያደርጉናል እንጂ ከእንጨት የበለጠ ለጤንነታችን ጥሩ ነገር የለም። ድሮም በእንጨት ነው የምንጠቀመው። ምንም ዘመኑ ቢራቀቅ ምንም ቢልም ከእንጨት ባንላቀቅ ጥሩ ነው። ምንም ሜንታልም ምንም ባይሆን ይሄ ራበር ነው ምናምን ነው ብለን ብዙ ባናምን ጥሩ ነው። እንደዚህ እንጨት ይሻለናል። እንደገና ሰራሁት ላችኋለሁ። እንደገና ነው የምሰራው። we don't want to give up አምሮናል እንሰራ። ኦኬ ስኳር ላድርግ። ሁለት የሾርባ ማንኪያ ላድርግ። ስኳር መውደድ ጀምሬያለሁ። ባይ ዘ ዌይ በፊት ብዙም ነበርኩኝ ግን አሁን ላይ በጣም ነው ስኳር የምጠቀመው። አይኖ ለጤና ጥሩ እንዳልሆነ ምናምን ነገር ግን ስኳር በጣም እጠቀማለሁ አሁን ላይ። አንዳንድ ጊዜ እንዲቃም ይለኛል። ኦኬ ቅቤ ጣል ላድርግ። ኦኬ አሁን በቃ አንድ ሁለት ኩባያ ትሆናለች። ጣዕሙም በጣም አሪፍ ነው ልበል እንግዲህ ጥሩ ነው። ቅቤው ኢትዮጵያ ቅቤ አይደለም፣ የኖርማል ቅቤው ነው። ይሄን ቅቤ ነው የተጠቀምኩት። የኢትዮጵያ ቅቤ የለኝም። በቃ አንድ 5 ደቂቃ ተረጋጋና እንመለሳለን። ኦኬ ይሄንን ይመስላል። ምን እንዳደረገው ታውቃላችሁ? ሲኒመኑ ልክ ትክክለኛውን አይነት አጥሚት ከለር ሰጥቶታል ማለት ነው። ያው የስንዴ ዱቄት ነጭ አይደለም የሚሆነው እና ኢትስ ናይስ። ግን እንደ ትክክለኛ እንደ ኢትዮጵያ ሙቅ ቴስት እንዳጠብቁ ይሆናል። አይ ሚን ላይክ ለምንድነው ለአምሮት ይሆናል። ስፔሻሊ የኢትዮጵያ ቅቤ ኖሯችሁ ጣል ብታደርጉበት it's okay ብዬ እላለሁኝ። ሶ ይሄን ይመስላል። ቀምሼዋለሁኝ። it is yummy. okay አሪፍ ነው። ለአምሮት አሪፍ ነው። ሰው ይሄን ይመስላል አጥሚቴ። ኦኬ ቀላል መስሎኝ የገባሁት ነገር 2 ጊዜ እንድሰራ አደረገኝ ማለት ነው በማማሰው የተነሳ which is okay. I never give up. okay አምሮኛል። ከማድረግ ወደ ኋላ አልልም። success I am very happy. በእውነት በጣም ገረመኝ እንደዛ መሆኑ። ልተው ነበር I say why ለምን ብዬ እንደገና ሰራሁት። taste not bad, delicious. it's delicious ይባላል። ምንም አይልም። እና ካማራችሁ in case if you don't have anything try it. ከለሩን በጣም ወድጄዋለሁ። ሲኒመኑ ቴስት ሰጥቶታል። ፕላስ ከለር ሰጥቶታል። it's work አንዳንድ ጊዜ ለየት ያለ ነገር መሞከር መልካም ነገር ነው።
ያ ይሄን ነው የምላችሁ። it is already 9 በዚህ ሀገር 9 p.m. in the evening. so ልጆቹ 8 ነበረ መተኛት የነበራቸው። I give them excuse sometimes ትምህርት የለም ኦኬ ብሬክ ላይ ናቸው። ሶ ይሄን አሁን እግሬን ስቅል አድርጌ እችን ታታ ታረጋታለሁ እቤተኛለሁ። yes ማሚ ይገባሻል አይደለ? ሶ ወዳችኋለሁ። ስለተከታተላችሁን በጣም ነው ማመሰግናችሁ። don't forget to subscribe guys። ምናልባት ይሄንን ቪዲዮ ነገ ኦር ከነገ ወዲያ ፖስት አረግላችኋለሁ። I love you guys. Bye.